የትም አትሄዳትም። እኔ ማመጣውን አመጣለሁ። አንተ ና ወደዛ። ዋው ዛሬ በጣም የሚገርም ቪዲዮ አይቼ ነበርና እሱ ላይ አንድ ሐሳብ ልሰጥ ፈልጌ ነበርና ሶሻል ሚዲያ ላይ ቲክቶክ፣ ዩቲዩብ እና ፌስቡክ ላይ በጣም ረን እያደረገ ቪዲዮ አለ። እሱ ደግሞ ምንድነው ታከለ ኡማ በዲሲ ተዋረደ የሚል ቪዲዮ ነበር ያየሁት። እንዴ ምንድነው ምን ሆኖ ነው ብዬ ደግሞ ከፍቼው ሳየው ታከለ ኡማ ካፌ የተጠቀመ ነበር። ከዛ ሁለት ሰዎች እየተከተሉት ጂኖሳይደር ምናምን በእንግሊዝኛ ጥራት በሌለው እንግሊዝኛ ማለት ነው። ከዛ ዝም ብሎ እሱ ደግሞ ኮስተር ብሎ ጀነን ብሎ ማለት ነው ፊት ለፊታቸው እየሄደ ነበር። ምንድነው የሚሉት? በቃ ስድብ ብቻ ነው የሚሳደቡት። ከዛ ንካኛ ልብ ካለ ምን ታመጣለህ እያለው ነበር ኮስተር ብሎ፣ ለዛውም ደግሞ ያለ ጋርድ ብቻውን ጀነን ብሎ ማለት ነው። አገኛችሁ? እነዚህ ሰዎች ምንድናቸው ልትሉኝ ትችላላችሁ አብዛኞቻችሁ። ሆምለስ ይባላል አሜሪካ ላይ። ሆምለስ ማለት ለነሱ አይገባቸውም። እናንተ ደግሞ ልንገራችሁ። ሆምለስ ማለት ቤት አልባ፣ ቤት የሌላቸው፣ ስራ የሌላቸው፣ ሰው የሰጣቸውን ሃምበርገር ከሰው የተረፈ ምግብ የሚመገቡ ማለት ናቸው። ማለት እንደመጣባቸው የሚሳደቡ ላሊበላ ማለት ናቸው። እኔ ግን በጣም የሚገርመኝ ነገር ያ ሀገር አሜሪካ ነው፣ ዲሞክራሲ ያለበት ሀገር ነው። እስቲ ወንድሜን ገድለ ነው ከሀገር የወጣኸው፣ ወዳጆችን ጨፍጨፈ ነው የወጣው ከምትል ወዳጅን የጨፈጨፈን ሰው ፊት ለፊት ነው ያለው። ለምንድን ነው የማትነካው? ልብ የለህማ። ልብ ስለሌለ ነው እንጂ እኮ አሁን ለምሳሌ ወንድሜን የገደለውን ሰው እኔ አልሳደብም። የምችለውን ነገር ሀህል አድርጌ ነው እንጂ የምበቀለው በስድብ ብቻ አይደለም። ደግሞ ካሜራ ይዞ ነው እንደዚህ የሚሳደበው። ልብ የላችሁም እናንተ። የፖለቲካ ጥላቻ አይደለም ያለባችሁ። ግልጽ እንነጋገር። እናንተ የኦሮሞና የኦሮሞማ ጥላቻ ነው ያለባችሁ። ዛሬ አይደለም የጀመረው። እኛም ደግሞ ይሄን ነገር እናውቀዋለን። ከስር መሰረት ነው ከእናንተ ጋር የመጣው እና ታከለ ኡማ ጀግና ነው፣ የኛ ጀግና ነው። ትናንትና ታከለ ኡማ የሸገር አርማ ከዘነጡማ እንደ ታከለ ኡማ እንዳላልክ ዛሬ ደግሞ ካፌ እንዳይጠቀም እያስቸገርከው ነው። እኔ ግን የገረመኝ እናንተ ለራሳችሁ ካፌ አትጠቀሙ። ሰው ሲጠቀም ደግሞ ለምን ነው የሚያቃጥላችሁ? በእርግጥ ሆምሌሶች ካፌ ገብተው የመጠቀም አቅም የላቸውም፣ እንረዳቸዋለን። ነገር ግን እናንተ እንድትጠቀሙ ግን ልረዳችሁ እንችላለን። ታኬ ራሱ እኮ ልጋብዛችሁ ይችላል። ከምትሳደቡ ሃምበርገር ጋብዘን፣ ጁስ ጋብዘን፣ ማኪያቶ ጋብዘን ብላችሁ ብትጠይቁት ልጋብዛችሁ ይችል ነበር። እኔ ያው እንደ ውሻ ሰው እግር እየተከተልክ ከምትጮህ ስራ ሰርተህ ተለወጥ። እንደ ታከለ ኡማ ጀግና ሁን። ጀነን ብሎ ብቻውን ያለ ሴኩሪቲ እጁ ንጹህ ስለሆነ ምንም ስለማይፈራችሁ ነው ፊት ለፊታችሁ የተራመደ የነበረው ማለት ነው። ስለዚህ እናንተ የታከለ ኡማ ጥላቻ ኦር የፖለቲካ ችግር ሳይሆን የኦሮሞማ ችግር ነው። የኦሮሞማ ችግር ደግሞ የታከለ ኡማ ብቻ ሳይሆን ሁላችንም የኦሮሞ ልጆች፣ ሁላችንም የአባገዳ ልጆች ነው የሚመለከተው። ስለዚህ የታከለ ኡማ ጉዳይ እኔን የሚመለከታል ማለት ፈልጌ ነው። ሌላው ደግሞ ታከለ ኡማ ብቻ ሳይሆን ሌላ የመንግስት አካላት ወደ አሜሪካ የሚሆን ወደ አውሮፓ ሲመጡ እየተከተላችሁ ከምትጮሁ ስራ ሰርታችሁ ያሳዩ። ተልባ ቢንጫጫ በአንድ መቆጫ ታኬ ሲታጦልኝ ጨለማ በአሜሪካን የምኖሩት ጎዳና ተዳዳሪዎች ከአንድም ሁለቴ አዲስ አይደለም ይሄ። በነገራችን ላይ ብዙ ጊዜ የኢትዮጵያ ባለስልጣኖች እዛ ሲሄዱ ጎዳና ተዳዳሪዎች ማለት ነው፣ ባለስልጣኑ ከኋላ እየተከተሉ አንተ ሰው ገላሃል፣ አንተ እንዲያርጋል ምናምን ብሎ ቪዲዮ ይቀርጻሉ። ታከለ ኡማን የምታውቀው በቴሌቪዥን ነው። ዛሬም በካሜራ መስኮት ነው እየቀረስከው ስትሳደብ የነበረው። ወንድ ከሆንክ ለምን በጣት አትነካም ነው የኔ ጥያቄ። በመቀጠል ደግሞ ሀገርን አፍቋል። ወደ ሀገር መግባት ትፈልጋለህ፣ ወረቀት የለ፣ ዋስትና የለ፣ አላፍነት የለ፣ ከጋርቤጅ ውስጥ ነው ከቆሻሻ ውስጥ ነው ለቅመ የምትበላው፣ ስራ የለህም። ስለዚህ ይሄን ባለስልጣን ተናግረ ወደ ሀገር ዲፖርት መደረግ ትፈልጋለህ፣ ይገባናል። ታከለ ኡማ እዛ የመጣው እንዳንተ ውሻ ሊያጥብ አይደለም፣ እንዳንተ ዳይፐር ሊቀይር አይደለም የመጣው። ገባ? በእውቀት ላይ እውቀት ለመጨመር ነው የመጣው። ዘበኛ ሊሆን አልመጣም። ገባ አይደለ?
አሳዳጊ የበደላችሁ እናንተ ማለት ነው። እኔ የምላችሁ ከሀገርም ወጣችሁ አትሻሻሉም እና እንደ እናንተ ከዚህ በኋላ እኮ ኦሮሞ ላይ አደርሱም። እናንተ ኦሮሞ ሄዷል። በፕሌን ብትበር ኦሮሞ ላይ አደርስም። ገባ አይደለ እንዴ? የእናንተ ስግጥና ፍልጥና ሀገር ውስጥ ብቻ እኮ መስሎኛል። ለካ ከሀገርም ወጣችሁ እንደዚህ እርጥም ናችሁ። እናንተ ለማብሰል ኦሮሚያ ውስጥ የበቀለው እንጨት እንኳን ብናነድ አትበስሉ። ምድረ ሰገጤ ማለት ነው። ታከለውማ የኔ ጀግና እጁን ኪስ ውስጥ ከቶ ቀብረር እንዴት ነው? የወንድ ወኔ ከሱ ትንሽ ለመውሰድ አልሞከርክም? የወንድ ልጣም እንዴት ወንድ ልጅ ወንድ ኋላ እየሄደ ይቀርጻል? እንዲህ አይቶ እንኳን ዞር ብሎ ተነስቶ ካጠገብ ሲሄድ ንቀት ምናምን እንዴት ነው? ትንሽ እንኳን የለማ። ይሄ ጭንቅላት የለም። ለምን ጭንቅላት ካለ ገብተህ ኢትዮጵያ ውስጥ የሆነ ፓርቲ አቋቁመ መወዳደር ነው። ወኔ ካለ ገብተህ መዋጋት ነው። የኢትዮጵያ ባለስልጣኖች ከአንዴም ሁለቴ ወደ አሜሪካ ሲሄዱ የአሜሪካ ጎዳና ተዳዳሪዎች ጭንቅላት የሌላቸው ሰርቶ የማይለወጡ ዋስትና የሌላቸው ወደ ሀገራቸው ለመግባት ሲፈልጉ ባለስልጣኑ ኋላ ኋላ እየሄዱ ይሳደባሉ። አፍህን እንደከፈትክ እንዳለቀስክ እዛው ትቀመጣለህ። ኦቦ ሽመልስ አብዲሳ እነዚህ ማድረግ የሚችሉት 3 ነገር ነው ብሏል። ምን ሲባል ማልቀስ ይችላሉ፣ ስም ማጥፋት ይችላሉ፣ ከዚህ የበለጠ ምንም ስራ መስራት አይችሉም ብለዋል። ሰው ባለስልጣኖች ሲመጡ ምናምን ጆኖሳይድ ምናምን መቀነስ ሲኖርብህ ዘር ሌላ ዘር ካንተ ስር እንዳይበቀል ተደርገ በደንብ ትቀነሳለህ። ገባ አይደለ? መቀነስ ስላለብህ ነው የተቀነስከው። ምንም አጠቅምማ። ለሀገር ሸክም ነህ እናንተ። ካስተዳደጋችሁ እንኳን አሳዳጊ የበደላችሁ ባለጌ የሰውም ሀገር ሄዳችሁ እንኳን ከሰው ጋር እንዴት መግባባት መነጋገር እንዳለባችሁ አታውቁም። ደግሞ ከታከላው መገል ያወራ ነው እንዴ? ምን ይመስላል? ወከቻ ጊታሚኔናታ ማትቲ ወጪ ከራደቱኒ ከነረጀባ ኦሮሞ ተቆን ኢትቡቢሴራ የሮሱኒ ከነራዩ ኦሮሞ ተቆን ኢትቡቢሴራ የሮሱኒ ወከቻ ሁዳሚኔናታ ማትቲ ወጪ ከራደቱኒ ከነረጀባ ኦሮሞ ተቆን ኢትቡቢሴራ የሮሱኒ ከነረጀባ ኦሮሞ ተቆን ኢትቡቢሴራ የሮ የትም አታመልጥም። አንተም አብይም የትም አታመልጥም። ዛሬ ሆናችሁ ይሆናል። ይሄ ጊዜ ለእናንተ የተመቻችሁ ሊሆን ይችላል። ነገ ግን ኢትዮጵያ ትፋረዳችኋላችሁ። ትናንት በዘር ስትከፋፍል፣ ዛሬ ደግሞ በሃይማኖት ገባችሁ አይደለ? ኦርቶዶክስን ምን ትሸፋፈናለህ? እንደ ሌባ ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ጋንግስተር አጭበርባሪ የምትሰሩትን ታውቃላችሁ። ብልጽግና እያላችሁ የምትሰሩትን ታውቃላችሁ። የትም አትሄዳትም። እኔ የማመጣውን አመጣለሁ። አመጣለሁ። አንተ ና ወደዛ